ነቢዩ ዓለይሂ ሰላቱ ወሰላም ኸዲጃን ሁሌም ያስታውሷት ነበር። ትልልቅ አዛውንቶች ወደ እሳቸው ቤት ሲመጡም ሃኡላኢ ሱወይሒባቱ ኸዲጃ የኸዲጃ ጓደኞች እኮ መጡ ብለው ነቢዩ ሰለላሁ ዐለይሂ ወሰለም የ80 ዓመት አዛውንቶች በሚመጡበት ጊዜ እሳቸው የ60 ዓመት ጎልማሳ ሆነው ከፍ ያሉ አዛውንቶች የኸዲጃ ጓደኞች ሲመጡ ነቢዩ ሰለላሁ ዐለይሂ ወሰለም ጋቢያቸውን አንጥፈው ይቀበሏቸው ነበር። እናታችን አይሻም ረዲየላሁ ዐንሃ በጣም ትገረም ነበር። ምንድናቸው እነኚህ ሰዎች ሲሉ በጣም ሲያደንቁ ሲንከባከቡ ሲያከብሩ ስታያቸው ኢነሃ ካነት ተእቲና ዘማነ ኸዲጃ የኸዲጃ ዘመን እኮ ትመጣን ነበር፣ እቺ ሴት እኛ ቤት ትመጣ ነበር በኸዲጃ ጊዜ ይሉ ነበር። ጊዜንም በኸዲጃ ይቆጥራሉ ነብዩ ሰለላሁ ዐለይሂ ወሰለም። ዘማነ ኸዲጃ የኸዲጃ ዘመን የዛኔ ትመጣ ነበር እቺ ሴት እኛ ቤት ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ፍየል ወይም በግ በሚታረድበት ጊዜ አነስ ብን ማሊክ ረዲየላሁ ዐንሁ እንደዘገቡልን اذهبوا به إلى بيت فلانة فإنها كانت تحب خديجة ودقلي بيت وسدولاتهن النسقا خديجان تود نبر إلى النبي صلى الله عليه وسلم. يا الله خديجان بتشاهد لهم النبي صلى الله عليه وسلم يميودت خديجان يميودتنم يودو نبر عليه الصلاة والسلام. يا خديجة وداجوتشنم يحسبو نبر عليه الصلاة والسلام. خديجان وفاء ለሷ ያላቸውን ክብር እሷ ከሞተች ከዓመታትም በኋላ ያንጸባርቁ ነበር ነብዩ ሰለላሁ ዐለይሂ ወሰለም። እውነተኛ ወንድነት ይሄው ነው። እውነተኛ ወንድነት ፍቅርን አለመግለጽ አይደለም። እውነተኛ ወንድነት ኃይለኝነት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም የወንዶች ወንድ ነበሩ፣ ጀግና ነበሩ። ግን ደግሞ በፍቅር ደግሞ ታች ወርደው ለሚስቶቻቸው የዛ አይነት ፍቅርን ያሳዩ ነበር። ብዙዎቻችን እንሳሳታለን፣ እንደ ድክመት እንቆጥራለን። ማፍቀርን፣ ዝቅ ማለትን፣ ራስን መስጠትን ከወንድነት ተጻራሪ አድርገን እናስባለን። ግን እውነተኛ ወንድነት ጠንከር በሚባልበት ቦታ ላይ ጠንከር ማለት፣ ቤት ውስጥ ደግሞ ያ አይነት የፍቅር ሐያት መምራት ነው። ሴት ልጅ በኃይለኝነት አትገዛም። ሴት ልጅ በፍቅር ነው የምትገዛው። ፍቅር በሰጠናቸው ቁጥር ሴቶች የበለጠ ለኛ ይቀርባሉ። ኃይለኛ በሆንባቸው ቁጥር ከኛ ይርቃሉ። ይሄ ተፈጥሯዊ ነው። ሴቶች ብቻ ስለሆኑ ሳይሆን ማንኛውም ሰው ወለው ኩንተ ፈዘን ገሊዘ ልቀልቢ ለንፈዱ ምን ሐውሊክ ነው ያላቸው ነቢዩ ሰለላሁ ዐለይሂ ወሰለም። አላሁ ስብሓነሁ ወተዓላ አንተ ኃይለኛ ደረቅ ብትሆን ኖሮ ከዙሪያ ብትን ይሉ ነበር፣ ሰሓቦች አይቀርቡህም ነበር። ወሕይ እየወረደላቸው ብዙ ተአምር አላህ ስብሓነሁ ወተዓላ እያሳያቸው ኃይለኛ ብትሆን ኖሮ በዙሪያ አይሰባሰቡም ነበር ይላቸዋል። እኛ ደግሞ ትንሽ ኃይለኝነት ይበቀናል ሰዎችን ከኛ ለማራቅ። ነገር ግን ዝቅ ማለት፣ በፍቅር መቅረብ ትዳራችንንም ያሳምራል፣ ማንኛውንም አይነት ሪሌሽናችንንም የተዋበ ያደርጋል ማለት ነው። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ وعلى آله وصحبه وسلم.